ማሌዥያዊ ወጣት በ42 ጥርሶች የዓለም ድንቃድንቅ መዝገብን ተቆጣጠረ። ኳላላምፑር ማሌዥያ የሰው ልጅ ተፈጥሮ ገደብ የጣሰ አዲስ የዓለም ድንቃድንቅ ሪከርድ መዝገብ በማሌዥያዊ ወጣት ተመዝግቧል። የ33 ዓመቱ ወጣት በአጠቃላይ 42 ጥርሶችን በድዱ ውስጥ በመያዝ የዓለማችን ባለብዙ ጥርስ ባለቤት በመባል በጊነስ ወርልድ ሪከርድ ላይ ተመዝግቧል። ባለታሪኩ መጀመሪያ ላይ ጥርሶቹን ሲቆጥር 38 ብቻ እንደነበሩ ቢገምትም በሕክምና ተቋም በተደረገለት የኤክስሬይ ምርመራ ግን ቁጥራቸው 42 መሆናቸው ተረጋግጧል። ይህም አንድ መደበኛ ሰው ልጅ ሊኖረው ከሚገባው 32 ጥርሶች በ10 ብልጫ አለው። ወጣቱ እንደገለጸው አብዛኛው ሰው 42 ጥርሶች እንዳሉት አይረዳም፣ ምክንያቱም ከፊት ለፊት የሚታዩት ጥርሶች መደበኛ ቅርጽ ያላቸው በመሆናቸው ተለይተው አይታወቁም። ይህም ቁጥር ከመደበኛው በላይ ቢሆንም ባለፉት ዓመታት ውስጥ ምንም አይነት ኢንፌክሽን ወይም የመመገብ ችግር እንዳልፈጠረበት ወጣቱ በኩራት ይናገራል። ግለሰቡ በህፃንነቱ መውለቅ የነበረባቸው 2 ጥርሶች እስካሁን አለማውጣቱና ሌሎች ተጨማሪ ጥርሶች መውጣታቸው ለሪከርዱ ስኬት ምክንያት ሆነዋል። ወጣቱ ስሙ በዓለም ድንቃድንቅ መዝገብ ላይ መስፈሩን ተከትሎ በሰጠው አስተያየት ይህ ልዩ ተፈጥሮ በዓለም አቀፍ ደረጃ እውቅና ማግኘት የልዩ ስሜት ይፈጥርብኛል ሲል ተናግሯል። በሕክምናው ዘርፍ ይህ አይነቱ ሁኔታ ከመጠን በላይ ጥርስ መኖር ተብሎ የሚጠራ ሲሆን አብዛኛው በዘረመል ወይም በተፈጥሮ አጋጣሚ የሚከሰት ብርቅዬ ክስተት መሆኑ ይታወቃል።